ሰላም ፓርት 4 ወደ ቤት ደላላ በመግባት ቤት እንዴት መፈለግ እንደምንችል እናያለን። ወደ አፕሊኬሽናችን ስንገባ ሆም ውስጥ እንደዚህ ያሳየናል። ኦል ማለት ነው ሁሉንም ነው የሚያሳየን። የሚሸጥም የሚከራይም ቤቶችን አንድ ላይ አድርጎ ያሳየናል። የሚከራይ ቤት ከፈለግን ደግሞ እኛ ፎር ሬንት የሚለውን ጫና እንዴ እናያለን። የሚሸጥ ከሆነ ደግሞ ፎር ሴል የሚለውን እንነካና የሚሸጡ ቤቶችን ያሳየናል ማለት ነው። ከዛ በድጋሚ የኪራይ ቤቶች ላይ ለምሳሌ እንገባና ሰርች አድርገን ቼክ ማድረግ እንችላለን ወይም ማየት እንችላለን። በኤሪያ ቦሌ ላይ ስንለው ለምሳሌ ቦሌ ላይ ያለውን ቤት እንዲያመጣልናል። ተጨማሪ ነገሮች እንዲያሳዩን ፈልግ ከሆነ ደግሞ ፊልተር ማድረግ እንችላለን ማለት ነው። ፊልተር ጋር እንገባና እንደዚህ ሰሌክት እያደረግን ቼክ ማድረግ እንችላለን ማለት ነው። ስንፈልግ ኤኒ የሚለውን እየተጫንን ማየት እንችላለን። ስንፈልግ ሬንት የሚለውን ተጭነን የሚከራዩ ቤቶችን እናያለን። ከፈለግን ደግሞ ሴል የሚለውን እየተጫንን የሚሸጡ ቤቶችን ቼክ ማድረግ እንችላለን። እንዲህ እያደረግን ቼክ አድርገን በኋላ ለምሳሌ የምንፈልገው የሚከራይ ቤት ወይም የሚሸጥ ቤት ካገኘን ወደ ቤት ውስጥ እንገባና የቤቱን አቀማመጥ ኢሜጁን ቼክ እናደርግና ከዛ ተጨማሪ ኢንፎርሜሽኖችን እያንዳንዱን እዚህ ጋር የሚያሳየንን ካገኘን በኋላ ወደ ኤጀንቱ ፕሮፋይል ውስጥ በመግባት ኢንፎርሜሽን እናገኛለን። ስልክ ቁጥርና ኢሜል። ከፈለግ በስልኩ እንዲያደርገን መደወል እንችላለን። አሊያም ኢሜል ውስጥ ገብተን ኢሜል እናደርግለትና ኮንታክት እናደርገዋለን ማለት ነው። ስለዚህ በቀላሉ ወደ ቤት ደላላ ገብተን ቤቶቻችንን እንዲያደርገን መፈለግ ቻለን ማለት ነው።